ዛሬ ስለ አላህ ነው የምናወራው። ስለ ፍጥረት ዓለሙ አናጅ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳን ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም የማይሳነው ቸር ደግ ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለዓመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ እድሜያችን የመጠነ አላሁ ጀለ ፊዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። ቁርአን አወረደ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን ወተሽተኪ ኢለላህ ወደ አላህ አቤቱታ ያቀረበችውን የባሪያውን ድምፅ አላህ ሰምቷል። ቁርአን እዛ ነው የድሮ ደጋግ ሷሊሆቹ ያ መን ያራ መደል በዑድ ጀናሐሃ፣ ያ አንተ የትንኝን ክንፍ የምታይ ጌታ፣ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ፣ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉ ተመልክቱ። በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩ አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በእርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከውቀቱም ይደበቅ አላየህም አልሰማህም እንዴ? አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ፣ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። ልክ ያኔ የአላህ ድምፅ ሲሰማ ሰባቱ ሰማይ መራድ ይጀምራል። ከአላህ ፍርሃት መላእክትም ይህን ድምፅ ሲሰሙ ስጁድ ይወድቃል። ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለ አልሐቅ፣ አላህ እውነትን አለ። ወሁወ አልዓሊዩ አልከቢር፣ እሱ የበላይ ታላቅ ነውና ይላል ጅብሪል። አልሐምዱሊላህ ብንዕመቲሂ ተትሙ አሳሊሓት ወቢፈድሊሂ ተተነዘሉ አልኸይራት ወልበረካት ወቢተውፊቂሂ ተተሐቀቁ አልመቃሲዱ ወልጋያት። አላሁመ ለከ አልሐምዱ ላኪን አጅመሉሁ ወአክመሉሁ፣ አላሁመ ለከ አሰናኡ ላኪን አጀሉሁ ወአዕዘሙሁ፣ اللهم لك الشكر لكن أحلاه وأرقاه. يا الله يا من يرى مد البعوض جناحها في ظلمة الليل البهيم الأليل، ويرى منات عروقها في نحرها والمخ من تلك العظام النحل، ويرى ويسمع خرير الدم في أوداجها متنقلا من مفصل في مفصل، ويرى مكان الوطء من أقدامها في سيرها وحثيثها المستعجل. امن علي بتوبة تمحو بها ما كان مني في الزمان الأول. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. على العرش استوى عز وارتفع، خلق كل شيء فقدره تقديرا. وأشهد أن سيدنا وإمامنا وأسوتنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وأمينه على وحيه، بعثه الله بين يدي الساعة بشيرًا ونذيرًا وداعيًا إليه بإذنه وسراجًا منيرًا، فتح الله به أعينًا عميا وآذانا صما وقلوبا غلفا. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. أرى كل مدح في النبي مقصرا، وإن بالغ المثنون عليه وأكثرا، ومن ذا يحصي فضائل أحمد وإن سطر كل البرية أسطرا.
إذا الله أثنى بالذي هو أحله فماذا تبلغ مقدار ما تمدح الورى. فصلى الله وسلم وبارك عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. اللهم احشرنا في زمرته واجعلنا من خالص أمته. أيها الناس، أوصي نفسي وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. عباد الله، الله سبحانه وتعالى خلق كل شيء وقدره تقديرا. الله جل في علاه رفع السماء بلا عمد وبسط الأرض ونسب الجبال. الله وبنى فوقنا سبعا شدادا. الله ذو الجبروت والقدرة والملكوت عز وارتفع، على العرش استوى، يعلم دبيب النملة في ليلة الظلماء على الحجر الأملس. الله سبحانه وتعالى يرى كل ما يجري في العالم. كل الأحداث اللي تجري الآن في العالم تذكرنا بقدرة الواحد الأحد. وداجوج ባለን አጭር ሰዓት ዝናቡ ጋር እየተናነቀነ ትንሽ መተዋወስ እናደርጋለን። እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል። ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምጹ ያስተጋባ አስቸግሮናል። እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ፣ የማህበራዊ፣ የፖለቲካን ቀውስ ፈጥሮ አልፏል። እኛም ዘንድ አሻራውን አስተጋብቷል። እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል። አላህ ኃያልና አሸናፊ መሆኑን፣ የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። ያ አዩሃ الناس እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ፣ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። አላህ ደግሞ የተብቃቃው ምስጉን እሱ ነው። አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል። ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ። ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ። ፋብሪካዎች ይቆማሉ። ምነው ሰራተኞቹ ገብተው መስራት ስለማይችሉ። ሞባይሎቻችን ቻርጅ የላቸውም። ስልኮቻችን ግንኙነት ይቋረጣል። ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን፣ ግመሎችን የሚጋልብበትን ዘመን ሊከስት እንደሚችል አላህ አሳይቶናል። ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል። አንድ ክስተት ዓለምን ሊያቆማት ይችላል። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም ማይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው፣ ስለ ፍጥረተ ዓለሙ አናጅ፣ ሰው ልጆች ሁሉ ጌታ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ውሏችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም ማይሳነው ቸር ደግ አላህ። ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለአመታት ትውልድን የመገበ
እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርም በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በርግጥ ጌታ የለም። ሊያመላክተን ወበነይና ፈውከኩም ሰብዐን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ። ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ነው። ወሲዐ ኩርሲዩሁ ሰማዋት ወልአርድ ኩርሲይም ሰማያትም ሰፉ ይላል። ወላ የኡዱሁ ሐፍዙሁማ እነሱም መጠበቅ ለጌታ ሂሳ ነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው። ሁሎችም ያለ ምሰሶ አቁሞታል። ኩርሲይ የሚባለውን ዓለም ወስደህ ደግሞ ዓርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት ነው። አላህ ከዓርሽ በላይ የፍጥረት ሁሉ ፈጣሪ አላህ አርረሕማን ዐለል ዓርሽ እስተዋ ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከዓርሽ በላይ የሆነው አላህ ጩጫን የምትሰናውን ክስተት ግን እዛ ሆኖ ይመለከታል። እርምጃዋን ያዳምጣል። ለሱ ድምጾች አይደባለቁበትም። ቋንቋዎች አያስቸግሩትም። የአንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም። አላህ ሁሉን ይሰማል፣ ሁሉን ያዳምጣል። አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል። አላህ ዘንድ መስመር አይያዝ። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል፣ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። የሁሉ ነገር አዳማጭ አላህ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ተዕለባህ የምትባል አንዲት ሴት ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣች። ወደ ነቢዩ ዓለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች። የአላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ። ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር። የአላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ። እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት። እንደናቴ ነሽ ፈስቸሻለሁ ማለት የአላህ መልእክተኛ እንዴት እንዲህ ይለኛል? ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ እያለኝ ነው አሏት። ነቢዩም ዓለይሂ ሰላቱ ወሰላም ፈትዋ ሰጡ። እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት። እንዴት ይፈታኛል? ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ለአንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነቢዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነቢዩ ዓለይሂ ሰላቱ ወሰላም። አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን ወተሽተኪ ኢለላህ ወደ አላህ አቤቱታ ያቀረበችውን የባሪያውን ድምፅ አላህ ሰምቷል። ምን ቁርአን ወረደ። እያንዳንዱን ሹክሹክታ አላህ ይሰማል። ጥቁር ጉንዳል በለስላሳ የወንዝ ድንጋይ ስትራመድ ኮቴዋን ያያል፣ አላህ ይሰማታል።
ይመለከታል ያዳምጣል አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል የትንንፏን አጥንቶችን በትክክል ያቃቸዋል በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታው ወደ ቦታው ሲጓዝ አላህ ያየዋል እዛ ነው የድሮ ደጋግ ሷሊሆች ያ መን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ في ليلة البهيم الأليلي دك ባለ ጨለማ ክንፏን የምታይ ጌታ አላህ ويرى خرير الدم فيها وداجها በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ امنون علي بتوبة تمحو بها ما كان مني في الزمان الأول እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል ከእይታው የሚደበቅ ነገር የለም ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል አላህ የአደም ልጆች ሲፋለሙ ተመልክቷል በርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቷል በርግጥ አላህ ነብዩላህ ኢብራሂም ሳት ላይ ሲወረወሩ ማስተውሏቸዋል በርግጥ አላህ ነብዩላህ ሙሳና ፍርዓውን ያደረጉትን ሙግት ክርክር ተመልክቷል በርግጥ አላህ ነብዩላህ ኢሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል በርግጥ አላህ ነብዩን አለይሂ ሰላቱ ወሰለም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል አዳምጧል በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል በርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል ተመልክቷል ከውቀቱ የሚደበቅ የለም ሁሉን አዋቂ አሸናፊ ጌታ እሱ ነው አላህ ውስጣችን ሊገባ ይገባል ተውሂዱ አላህ አሸናፊ እሱ ብቻ ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው لا تأخذه سنة ولا نوم الله جل في علاه እሱ ነው አላህ ألم ترى ይላል አላህ ለነብዩ አላየህም አልሰማህም እንዴ أن الله يسجد له من في السماوات ومن في الأرض لا الله በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነብዩ አለይሂ ሰላቱ ወሰለም በሰማይ ያሉ ለአላህ ይሰግዳሉ አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من الى النواس ሲናገር ነብዩ አንድ ቃል አሉ إني أرى ما لا تروا وأسمع ما لا تسمعون እናንተ ማትሰሙትን እኮ ነው ይሰማሉ ማታዩትን እኮ ነው ያለው አጥተት السماء ሰማይ እኮ ሲጥጥ የሚል ድምጽ አወጣቸው አንድ ነገር በከባዱ ስጭ ነው ድምጽ ያወጣል እንደዛ እኮ ድምጽ አወጣቸው ምን ገጥማት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሽዳዳ የተባለ ምን ገጠመው አንዲት ስንዝር አራት ጣት የሚያስቀምጥ ቦታ የለም መላእክቱ እየሰገደ ወይም ቆሞ አላህን ያወደሰ ቢሆን እንጂ አለም ተራ ان الله يسجد له من في السماوات ሰማይ ላይ ሁሉ ያለ ለአላህ ሰጋጅ ነው ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው ለአላህ ፈሪዎች ናቸው አላህን አወዳሾች ናቸው በሌላ ዘገባ ላይ صحيح በሆነ ሐዲስ ላይ አላህ ይላሉ ነብዩ አለይሂ ሰላቱ ወሰለም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ بالوحي በወህይ ይናገራል ልክ ያኔ የአላህ ድምጽ ሲሰማ ሰባቱ ሰማይ መራድ ይጀምራል ከአላህ ፍርሃት መላእክትም ይሄን ድምጽ ሲሰሙ ስጁድ ይወድቃሉ ከነሱ መሃል ራሱን ቀና የሚያደርገው ጅብሪል ነው አሉ ነብዩ አለይሂ ሰላቱ ወሰለም የአላህን ትእዛዝ ወደ ምድር ሊያደርስ ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማذا قال ربنا يا جبريل ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል ጅብሪልም ይላል قال الحق الله እውነትን አለ وهو العلي الكبير እሱ የበላይ ታላቅ ነውና ይላል ጅብሪል ሰማያት ሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ ወደቁ መላእክቶች አሉ ራሳቸውን ቀና የሚያረጉት የውመል ቂያማ ያኔ ታዲያ አላህ ወይ የሚገባውን ያህል መሽተገዛነ ይሉታል አላህ የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው ሂጃብ ከበዳት ዘካ ማውጣት ከበደው ሱብሂ ሶላት መስገድ ከበደው
ጥንቃቄ ጎደለው ደረጃውን አላወቀም ያወቁት ፈርተው ተገዙት ባወከው ልክ ትእዛዙ ይቀላል በተረዳኸው ልክ መመሪያው ይገራልሃል አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው ጅብሪል 600 ክንፎች አሉት የሚያምር ነው ذو مرة ነው የሚለው አላህ ذو جمال ውብ ነው ጅብሪል ኃያል ነው ጠንካራ ነው ሙጣዕ መላእክት ሁሉ የሚታዘዙት ነው አሚን የአላህ ታማኝ ባሪያ ነው ጅብሪልን አለይሂ ሰላቱ ወሰላም ነብዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነብዩ አለይሂ ሰላቱ ወሰላም ከልሂልሲል ባሊ ነው የሚሉት ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮረቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ ሽብርክ ካለ ጅብሪል ወደ አዘመቱላህ ሲጠጋ መላእክት ሁሉ የሚያከብሩት የሚያወድሱት የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊዑላ አላህ ነብያቶችን አናግሯል ነብያቶችን ልኳል ምድር ላይ ያለ ሰው አላየው የውመል ቂያማ ሙእሚናን ብቻ እሱን ያዩታል አላህ ከሚያዩት ባሮች አላህ ያድርገን በርግጥ ምድር ላይ ግን አንድ አላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ለይህ ብሎ መጠየቁን ቁርአን ዘግቦልናል አው ነብዩላህ ሙሳ አለይሂ ሰላም ወለማ ጃአ ሙሳ ለሚቃቲና ሙሳ ምኛን ሊያናግረን በመጣ ጊዜ ወከለመሁ ረቡ ጌታህ ማነጋገር ሙሳ አላህን ሲያወራ ይላሉ ነብዩ አለይሂ ሰላቱ ወሰለም በአላህ ፍቅር ውስጥ ወደቀ ይሄን ጌታ ማየት ጓጓ አንድን ጥያቄ በድፍረት አቀረበ ረቢ አሪኒ አንظر ኢለይክ አላህን አለው አላህም ያ ሙሳ ምድር ላይ ያልታይም ልታየኝ አትችልም ነገር ግን ለሙሳ በመረጃ ላይ ያረጋግጥለት ፈለገ ነገር ግን ወደ ተራራው ተመልከት ይሄ አለት ወደ በዛበት ተራራ ጠንካራ ተራራ የምድር ችካል ወደ ሆነው ተራራ ተመልከት ለሱ ገለጥለታል እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው ሙሳ ይህን ክስተት ሊያዩ ቆሙ ፈለማ ተጀላ ረብሁ ልልጀበል ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሽ ወጣ ጀዐለሁ ደካነ ሚለው አላህ ድቅቅ አረገው አላህ ያኔ ሙሳ አለይሂ ሰላም ይህን ክስተት ሲያዩ ደንግጠው ወደቁ ወኸረ ሙሳ ሳኢቃን ደንግጠው ወደቁ ነብዩላህ ሙሳ ፈለማ አፋቅ በነቃም ጊዜ ቃለ ሱብሃነክ ጥራት ይገባህ አላህ ቱብቱ ኢለይክ ወደ አንተ ተመልሻለሁ ዋና አወሉል ሙእሚኒን እኔም አንተ ምድር ላይ እንደማትታይ ኃያልነትህን የመጀመሪያው አማኝ ነኝ አሉ ነብዩላህ ሙሳ አለይሂ ሰላም አላህ ኃያል አሸናፊ የሰው ልጆች መጋቢ የሚፈጥራቸው የሚቀሰቅሳቸው ችሎታው ወሰን የሌለው ጌታ አላህ እሱን ትልቅነት በዚህ ክስተት በእያንዳንዱ ክስተት ምናይበት አላህ የሰው ልጅ ፈጥሮታል ይመግበዋል ወደሱም ይመልሰዋል ይቀሰቅሰዋል ሙቶም መቅረት የሚችል የለም يبدئ ويعيد ያስጀመረውም የሚመልሰውም እሱ ነው ሱብሃነሁ ወቢሐምዲሂ ነብዩላህ ኢብራሂም አለይሂ ሰላም ልክ እንደ ነብዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል ረቢ አሪኒ كيف تحيي الموتى አላህ ወይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት አላመንክም እንዴ አላቸው አምኛለሁ ውስጤ እንዲረጋጋ ሙሻሃዳም ይባላል በማየት ነገር ውስጥህ እንዲሰርጽ ስትፈልግ ማለት ነው እንደዛ ነው አላቸው አው አሉ እንግዳማ አራት በራሪዎችን ያዛላቸው አራቱን ሙሰድና ረዳቸው ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቅ ከዛም አራቱን የዘገንከ ወስደ የአራቱን የተደባለቀውን በየተራራዎች አስቀምጣላቸው ከዛም ጥራቸው አለው ያኔ እየበረሩ ወዳንተ ይመጣሉ ስጋው ተቀላቅሏል ላባው ተቀላቅሏል ደሙ ተቀላቅሏል አንጀቱ ተቀላቅሏል ከየተራራው አንዱ ላባ ካንዱ ተራራ ይነሳል ሌላኛው ስጋ ከዚህኛው ይነሳል ደሙ ከዚህ ይመጣል አየር ላይ ተዋህደው የቲነከ ሰዕየን አላህ እየበረሩ ይመጡልሃል ተመለከቱ ነብዩላህ ኢብራሂም ተገረሙ አላህ ምን አላቸው ወዕለም ወቃላቸው እነላህ ያንተ ጌታ አላህ ዐዚዙን ሐኪም አሸናፊ
ጥበበኛ መሆኑን ተመልከታላችሁ። ምንም አይሳነው የሰው ልጆችን ፈጥሮ ፈጠረ በኋላም ይቀሰቅሳል።